ሻሎም ሻሎም ቅዱሳን ሰላም ለእናንተ ይሁን። ከመጽሐፍ ቅዱስ አንድ ክፍል ላንብብና ጥቂት የሆነ ነገር ልበላችሁ። መጽሐፍ ቅዱሳችን መሳፍንት ምዕራፍ 16 ቁጥር 28 ላይ ሳምሶን ታውቁታላችሁ። የሳምሶን ታሪክ ሳምሶን በመጨረሻው ሰዓት ላይ ታስሮ በተሰጠ ጊዜ ላይ ፍልስጤማውያን እሱ ላይ ሊዘባበቱበት በተዘጋጁበት በዛ በግብዛው ምሽት ላይ እናሆ ሳምሶንን ከነበረበት ከግዞት ቤት አወጡትና ይዛበቱበት ጀመር ይላል። ሳምሶን አንድ ነገር ተናገረ በዛ ክፍል ላይ እግዚአብሔር ያለው እነዚህን ፍልስጤማውያን እንበቀላቸው ዘንድ እባክህን አንድ ጊዜ አስበኝ፣ አንድ ጊዜም አበርታኝ፣ ጠላቶቼን ተበቅያቸው ልሙት አለ። እግዚአብሔርም ይላል ሳምሶንን ምን አደረገው? አሰበው ይላል። እግዚአብሔርም ሳምሶንን አበረታው ይላል። በዛም ክፍል ላይ ሳምሶንን ጠጋ አለ፣ የቤቱንም ምሰሶች በእጁ ይዞ ለሁለት ነቀነቀ። ሳምሶንም በሕይወቱ ሳላች ከገደላቸው ይልቅ በሞቱ የገደላቸው ይበልጣል ተብሎ ተጻፈ። ወደ 3000 ታላላቅ የአገር ገዢዎች፣ መኳንንቶች፣ ባለስልጣናትን ስመጥር የሆኑ ሰዎችን በዛ ጊዜ ይዞ እንደሞተ ይናገራልና እግዚአብሔር ምን አደረገው? ሳምሶንን አሰበው ይላል። በጠላቶቹ ፊት ምን አደረገው? እግዚአብሔር አበረታው ይላል። ወዳጆች አንድ ነገር ልላችሁ ፈልጌ ነው። በጌታ በኢየሱስ ስም በደከማችሁበት ነገር ላይ የሚያበረታ የእግዚአብሔር እጅ በእናንተ ላይ ይምጣ። አቅም ባጣችሁበት ላይ፣ ኃይል ባጣችሁበት ላይ፣ ጉልበት ባጣችሁበት ላይ የሚያበረታ የእግዚአብሔር እጅ በጌታ በኢየሱስ ስም በእናንተ ላይ ይምጣ። ጠላቶቻችሁ ላይ የሚያበረታ፣ ወደረኞቻችሁ ላይ የሚያበረታ የእግዚአብሔር እጅ በእናንተ ላይ ይምጣ። እናንተን አቅም ባሳጣችሁ ላይ፣ እናንተን ኃይል ባሳጣችሁ ላይ፣ እናንተን ጉልበት ባሳጣችሁ ነገር ላይ የሚያበረታ የአምላክ የእግዚአብሔር እጅ በኢየሱስ ስም በእናንተ ላይ ይምጣ። በጌታ በኢየሱስ ስም እናንተን ጉልበታችሁን ባላለው ነገር ላይ፣ ኃይላችሁን ባላለው ነገር ላይ፣ እንደ ተራ ሰው እንድትሆኑ ባደረጋችሁ ነገር ላይ፣ ህልም ያላችሁ፣ ራእይ ያላችሁ፣ ለትውልድ በረከቱ እንድትሆኑ ተጠርታችሁ ሳለ፣ ለምድር መፍትሄ እንድትሆኑ ተጠርታችሁ ሳለ እናንተን ተራ ላይ አድርጋችሁ የወጣ በእናንተ ላይ ሊዛበት በወጣው በእናንተ ላይ ሊቀልድ በወጣው ላይ የሚያበረታ የእግዚአብሔር እጅ በኢየሱስ ስም በላችሁ ላይ ይምጣ። የሚያበረታ የእግዚአብሔር መንፈስ በላችሁ ላይ ይምጣ። የሚያበረታ የእግዚአብሔር ኃይል በጌታ በኢየሱስ ስም በእያንዳንዳችሁ ላይ አሁን እንዲመጣ ጸልያለሁ። ወዳጆቼ በጌታ በኢየሱስ ስም በየትኛውም ሁኔታ ልትሆኑ ትችላላችሁ። በዚህ ሰዓት በየትኛውም ስፍራ ልትሆኑ ትችላላችሁ በዚህ ሰዓት ላይ። ነገር ግን አንድ ነገር እነግራችኋለሁ። ሳምሶን ከነበረበት ከዛ ከከፍታ ማማ ወርዶ ጠላቶቹ ሊዛበቱበት ባለ በዛ ስፍራ ላይ አይኖቹ ተጎልጉሎ ሳለ በልቡ ግን አንድ ነገር አለ። እግዚአብሔር ምን አለ? አንድ ጊዜ አስበኝ አለ። እግዚአብሔር ምን አደረገው? አሰበው። እግዚአብሔርም ራራለት። እግዚአብሔርም አበረታው። ምን እንዲያደርግ? ጠላቶቹን እንዲበቀል፣ ወደረኞቹን እንዲበቀል፣ ክፉዎቹን እንዲበቀል። እነሆ እግዚአብሔር ምን አደረገው? ሳምሶንን አሰበው ይላል። ለሳምሶን የደረሰለት እግዚአብሔር በኢየሱስ ስም ባላችሁበት ስፍራ ለእናንተ ይድረስላችሁ። በየትኛውም አዘቅት፣ በየትኛውም ድካም፣ በየትኛውም ዝለት ውስጥ ብትሆኑ የሚያበረታ የእግዚአብሔር እጅ በኢየሱስ ስም ይድረስላችሁ። እነሆ ካላችሁበት ከፍ የሚያደርጋችሁ፣ ከወደቃችሁበት የሚያነሳችሁ፣ የሚያቆማችሁ፣ የተንገደገዳችሁበትን አጽንቶ የሚያቆማችሁ የአምላኬ የእግዚአብሔር እጅ በኢየሱስ ስም ባላችሁበት ሁኔታ ላይ ይምጣ። ባላችሁበት ስፍራ ይምጣ። ባላችሁበት ቦታ ይምጣ። ባላችሁበት በየትኛውም ሁኔታ ውስጥ ቢሆን የእግዚአብሔር እጅ በእናንተ ላይ በጌታ በኢየሱስ ስም ይምጣላለሁ። ወዳጆቼ ትላንት ብርቱ ነበራችሁ፣ ትላንት ኃይለኛ ነበራችሁ፣ ትላንት ትጸልዩ ነበር፣ ትላንት በጣም ከጠላት ጋር ትዋጉ ነበር። ዛሬ አቅም አጣችኋል። ኃይል አጣችሁ ይሁን፣ ጉልበት አጣችሁ ይሁን፣ በጌታ በኢየሱስ ክርስቶስ ስም የሚያበረታ የእግዚአብሔር እጅ በእናንተ ላይ ይምጣላለሁ። ከየትኛውም ሁኔታ ውስጥ የሚያበረታ፣ በየትኛውም ነገር ውስጥ የሚያበረታችሁ፣ ኃይል የሚሆናችሁ፣ ጉልበት የሚሆናችሁ፣ ሞገስ የሚሆናችሁ፣ ጋሻ የሚሆናችሁ፣ ከሰው በላይ ነው እግዚአብሔር ወዳየላችሁ የሚያደርሳችሁ፣ እግዚአብሔር ወደ ተናገራችሁ የሚያደርሳችሁ፣ እግዚአብሔር ወደ አሰበላችሁ የሚያደርሳችሁ፣ የሚያበረታ አቅማችሁን እንዳይላላ የሚያበረታ የእግዚአብሔር እጅ በእናንተ ላይ ይሁን። በኢየሱስ ስም ይሁን። በኢየሱስ ስም የሚያበረታ መንፈስ ያግኛችሁ። በኢየሱስ ስም የሚያበረታ እጅ ያግኛችሁ። በኢየሱስ ስም የሚያበረታ ክንዱ ያግኛችሁ። የሚያበረታ ጣቱ ያግኛችሁ። የሚያበረታ ክንዱ ያግኛችሁ። በየትኛውም ሁኔታ ውስጥ በጌታ በኢየሱስ ስም አለቀልኝ፣ ደከምኩኝ፣ አሁን በጠላት እጅ ወደቅኩ ባላችሁበት ነገር ላይ በኢየሱስ ስም ጠላት ያንተን ነገር አገኘው፣ መስመሬ ውስጥ ቀጥቻለሁ ባለ ነገር ላይ እነሆ ነገር አክትሟል፣ አብቅቷል ባለ ነገር ላይ ድጋሚ
የሚያነሳ የእግዚአብሔር እጅ በኢየሱስ ስም ባድራሻቸው ይምጣ። ድጋሚ የሚያበረታችሁ የእግዚአብሔር እጅ ባድራሻችሁ ይምጣ። ድጋሚ አቅም የሚሆናችሁ የአምላካችሁ የእግዚአብሔር እጅ በእናንተ ላይ ይምጣ። በጌታ በኢየሱስ ስም በወደረኞቻችሁ እጅ እንዳትወድቁ፣ በክፉዎቹ እጅ እንዳትወድቁ፣ በጠላቶቻችሁ እጅ እንዳትወድቁ። እነሆ እንደ ንስር ወደ መንፈሳዊ ከፍታ የሚያወጣችሁ ከፍ ብላችሁ ጠላቶቻችሁን ወደ ታች እንደ ቁጫጭ እንድታዩአቸው፣ ጠላቶቻችሁን እንደ ምናምንቴ እንድታዩአቸው፣ ጠላቶቻችሁን እንደ ተራ እንድታዩአቸው፣ የተሸነፉ ጠላቶቻችሁ ራስ ላይ የሚያቆማችሁ በኢየሱስ ስም የእግዚአብሔር እጅ አሁን በእናንተ ላይ ይምጣ። ሳምሶን እነሆ ጠላቶቹን ተበቅሎ እንዳለፈ እናንተ ተበቅላችሁ እንድታልፉ ሳይሆን ተበቅላችሁ ወደፊት እንድትቀጥሉ የሚያደርግ እየተበቀላችሁ እግዚአብሔር ካየላችሁ ጋር እንድትገናኙ የሚያደርግ ጠላቶቻችሁን እየተበቀላችሁ እግዚአብሔር ወዳዘጋጀላችሁ ወደ ዴስቲኒያችሁ የሚወስድ የእግዚአብሔር እጅ በእናንተ ላይ፣ የእግዚአብሔር ኃይል በእናንተ ላይ፣ የእግዚአብሔር መንፈስ በእናንተ ላይ፣ የእግዚአብሔር ክንድ በእናንተ ላይ፣ የእግዚአብሔር ጣት በጌታ በኢየሱስ ስም በእናንተ ላይ ይሁን። ጠላት የወሰደባችሁን የሚያስተፋ ኃይል ይለቀቅላችሁ። የተወሰደባችሁን ምርኮ የሚያስለቅቅ ኃይል ይለቀቅላችሁ። የተያዘባችሁን ምርኮ የሚያስለቅቅ ኃይል ይለቀቅላችሁ። እነሆ ጠላት የዋጠውን ቤን የዋጠውን የሚያስተፋ የአምላክ ብርቱ እጅ በእናንተ ላይ ይሁን። ቤንን ይቀጥዋሉ፣ እነሆ የዋጠውን ማስተፋሉ ተብሎ እንደተጻፈ ዛሬ ወንድሜ የተዋጠብህ ነገር ምንድነው? የተዋጠብሽ ነገር ምንድነው? ዛሬ በኢየሱስ ስም እኔ አስተፋለሁ። ጠላት የዋጠውን እነሆ ያስተፋለሁ። ቤን የዋጠውን ነገርን አስተፋለሁ። ቤን የዋጠውን ጤንነትን አስተፋለሁ። ቤን የዋጠውን ስኬትን አስተፋለሁ። ቤን የዋጠውን ትዳርህን አስተፋለሁ። ቤን የዋጠውን ኢኮኖሚህን አስተፋለሁ። ቤን የዋጠውን ያንተ የሆነውን የትኛውንም ነገር በኢየሱስ ስም አስተፋለሁ። ቤንን ይቀጥዋለሁ፣ የዋጠውንም አስተፋለሁ ተብሎ የተጻፈው ቃል ለዘላለም ታመንና እውነተኛ ቃል ነውና ይሄን ቪዲዮ ለሚሰሙና ለሚያዩ ሁሉ በጌታ በኢየሱስ ክርስቶስ ያው ስም የተዋጠባቸው አሁን ነገር ይተፋ። የተያዘባቸው ነገር አሁን ይለቀቅ። የቆመው ነገራቸው ይንቀሳቀስ። ተስፋቸው አሁን ይለምልም። እነሆ የጨለመባቸው ነገር ላይ ብርሃን ይሁን በኢየሱስ ስም። ቤን የዋጠውን በኢየሱስ ስም ይጥፋ። ጠላቶቻችሁን የምትበቀሉበት ብርቱ የሆነ የአምላክ የእግዚአብሔር መለኮታዊ እጅ በየትኛውም ቦታና ሁኔታ በእናንተ ላይ ይገለጥላለሁ። በኢየሱስ ስም ምርኳችሁ ተተፋ። አሜን ብላችሁ ወሰዱ። በኢየሱስ ስም ይሁን። ሻሎም